ተፈጥሮ ልግስናውን ሲያደላድል መካከለኛው ምስራቅን የበዙ ጸጋዎች መገኛ ከማድረግ ባሻገር በማዕከላዊነትና በመተላለፊያነትም ብዙ ስፍራዎችን ለግሶታል። ተፈጥሮ ልግስናውን ሲያደላድል መካከለኛው ምስራቅን የበዙ ጸጋዎች መገኛ ከማድረግ ባሻገር በማዕከላዊነትና በመተላለፊያነትም ብዙ ስፍራዎችን ለግሶታል። በዚህ ምክንያት በዚህ አካባቢ የሚፈጠሩ ማናቸውም ለውጦች መላው ዓለምን በቀላሉ የሚያዳርስ ጥቅምም ሆነ ጉዳቱ በአጭር ጊዜ ውስጥ ሁሉም ጋር ተደራሽ ይሆናል። የአካባቢውን ሀብትና ወደ ተቀረው ዓለም የሚያሻግሩ መተላለፊያዎችን በበላይነት ለመቆጣጠር የሚደረግ ከፍተኛ ፍላጎት የተነሳ መካከለኛው ምስራቅ ለዘመናት እረፍት አልባ በመሆን አሳልፏል። አሁናዊ እውነታውም ከዚህ የተላቀቀ አይደለም። ከዚህ የመቆጣጠር ፍላጎት በተጨማሪ የቦታው ታሪካዊና ሃይማኖታዊ ግጭት ምክንያት በቀጠናው ያሉ ሀገራት ከጥቂቶቹ በስተቀር ስማቸው በሰላም የሚነሳ አይደለም። ይህ ሁኔታ የቆየው የእስራኤልና አሜሪካ ጥምረት በፋርሶቹ ላይ ዘመቻ እስከጀመረበት ያለፉት 3 ወራት ጊዜ ነበረ። ከዚህ ጥቃት በኋላ ንጉሳዊም ይሁን የዘር አገዛዝ ዴሞክራሲያዊም ሆነ አምባገነናዊ በራሱ የቆመ ይሁን በአሜሪካ የሚደገፍ የትኛውም አይነት ርዕዮትና ቅርጽ ያለው ሀገር በተነሳው ግጭት ውስጥ ተሳታፊ ሆኗል። ይህ መላው የቀጠናውን ሀገራት አካሎ አሉታዊ ጫናውን በመላው ዓለም ላይ አድርጎ የሰነበተን ጦርነት ለማስቆም በርካታ ጥረት ሲደረግ ቆይቷል። አሜሪካ በማባባሱም ሰላም በመፈለጉም ረገድ ትልቅ ተሳትፎ ስታደርግ ነበር። ምክትል ፕሬዝደንቱ ጄዲ ቫንስ አንዴ ኢስላማባድ ሌላ ጊዜ ዶሃ፣ የእነዚህ አካባቢዎች ሲከሽፍ ደግሞ አንካራና ኢስታንቡል በመመላለስ ኢራናውያንን ለመደራደር ሞክረዋል። ፋርሶቹ በመካከለኛው ምስራቅ የተለመደውን በድርድር ቅድመ ሁኔታዎች የመረታት ታሪክን በመቀልበስ የመደራደሪያ ነጥብ ተቀባይነታቸውን ትተው ሐሳብ አቅራቢና በዛው ላይ ተደራዳሪ ሆነው ቀርበዋል። በዚህ ሁኔታ ከባድ እልህ ውስጥ የገባችው ዋሽንግተን በኢራን የቀረቡ ሐሳቦችን ላለመቀበል ረዥም ጊዜ ቆይታለች። በአንዳንድ አስገዳጅ ሁኔታዎች የተቀበለቻቸውን የድርድር ሐሳቦች የተቀመጠላቸውን የትግበራ የጊዜ ገደብ ሳትጠብቅ ስታፈርሳቸው ቆይታለች። በሁለቱ ሀገራት መካከል የነበረውን ግጭት በስምምነት ለማስቆም ከቀጥታ ተፋላሚ ሀገራት ውጪ የፓኪስታንን ያህል የደከመ ሀገር የለም። ኢስላማባድ አንደኛው፣ ሁለተኛው፣ ሶስተኛው ሙከራዋ ሁሉ ሲከሽፍባት ተስፋ ባለመቁረጥ አማራጭ ሐሳቦችን በማቅረብ የሁለቱን ሀገራት ቅድመ ሁኔታዎች በማቀባበል የቦታ ለውጥ ሲደረግም ጭምር ይሁንታን በመስጠትና በሀገሯ ንግግር ሲደረግም መስሪያ ቤቶችን በመዝጋት ጭምር ፈታኝ ጊዜያትን በማሳለፍ የማይተካ ሚና ተወጥታለች። በዚህ ጉዳይ ላይ ሌሎችም ሀገራት የበኩላቸውን አስተዋጽኦ ያደረጉ ሲሆን በመጨረሻም ሁለቱም ሀገራት በጋራ የተስማሙበት የመግባቢያ ሰነድ ተቀባይነት በማግኘቱ የፍርርም ጊዜ ተቆርጦለት ከወራት በኋላ በቀጠናውና በመላው ዓለም አዲስ ነገር ለመመልከት ተደርሷል። ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የጀመርነው የተኩስ አቁም ድርድር በስምምነት ተቋጭቷል ያሉ ሲሆን የዚህ ውጤት መገኘት ባለቤትም እርሳቸው ብቻ ስለመሆናቸው አውጀዋል። በርካታ ፕሬዝደንቶች ሞክረዋል፣ ነገር ግን እኔ ተሳክቶልኛል ብለዋል። አሜሪካ ከኢራን ጋር በገባችበት ጦርነትም ሆነ የድርድር ጉዳይ መሸነፏን የሚያምኑ አካላት ቁጥራቸው እየጨመረ መጥቷል። ይህንን ሐሳብ የሚጋሩ አሜሪካውያንም ቁጥር ከፍ እያለ የመጣ ሲሆን በሴኔት ጭምር የራሳቸው የትራምፕ ፓርቲ አባላት ሳይቀሩ ስለመሸነፋቸው ሲያነሱ ተደምጠዋል። ትራምፕ ግን አሸናፊ ነን በሚሉበት በዚህ ጦርነትና ስምምነት ሂደት ውስጥ ውጤት መምጣቱ ከየትኛውም ሀገር በላይ ሚና ስለመወጣታቸው ስምምነቱን አስመልክቶ ባጋሩት ሐሳብ ላይ ተናግረዋል። ሁላችሁም እንኳን ደስ ያላችሁ ያሉት ፕሬዝደንቱ ከኢራን ጋር በተደረገ ስምምነት የሚካሄደው የተኩስ ልውውጥ ይቋረጣል፣ የሆርሙዝ መተላለፊያ መንገድም ይከፈታል ሲሉ ይፋ አድርገዋል። ፕሬዝደንት ዶናልድ ትራምፕ በሆርሙዝ አቅራቢያ ክልከላ ላይ የነበሩ መርከቦች ሞተራቸውን ማነቃቃት የጀመሩ ሲሆን በከበባ ስራ ላይ የነበሩት የአሜሪካ ወታደራዊ መርከቦችም ሰርጡን ከመዝጋት ተከልክለው ወደ መጡበት ሊሄዱ ፊታቸውን ወደ መዳረሻቸው አዙረዋል። አሜሪካውያን ስምምነቱን አስመልክተው በርካታ ሐሳቦችን በላዩ እያደራረቡ ሲሆን ኢራናውያን ኩሩ አሸናፊ የሆኑ ይመስላሉ።
ለሰዓታት ዝምታቸውን መርጠው ሐሳብ ያልሰጡ በመሆኑ በአሜሪካውያን ዘንድ ቃል ለማፍረስ ነው ዝምታን የመረጡት በሚል አንዳች ነገር እንዲተነፍሱ ሲወተውቱ ታይተዋል። ኢራናውያን ለዚህ ውትወታ ቁብ ባለመስጠታቸው የተበሳጩት ፕሬዝደንት ዶናልድ ትራምፕ ለኒውዮርክ ታይምስ እንዳሉት ኢራን አሁንም በዚህ የምትቀጥል ከሆነ አሜሪካ ወታደራዊ እርምጃዋን በድጋሚ ታስቀጥላለች ሲሉ ተናግረዋል። ከዚህ ባለፈ ቀጠናውን በሙሉ የመጠበቅ ሥራ ትሰራለች ያሉት ፕሬዝደንቱ ከቀጠናው የሚገኘው ገቢ 20 በመቶ የሚሆነውን ተጨማሪ ጥቅም ከዚህ ጥበቃ ለማግኘትም ታስባለች ሲሉ ስለ ኢራን ዝምታ ማስጠንቀቂያም ሰጥተዋል። ከቆይታ በኋላ የኢራን ምክትል የውጭ ጉዳይ ሚኒስቴር ቃሲም ጋሪባባዲ ትራምፕ ያሉት እውነት ነው የሚል ሐሳብ በመስጠት ዝምታቸውን ሰብረዋል። ዋሽንግተን በመሪዎቿ በፍርርቅ ከፕሬዝደንቱ እስከ ውጭ ጉዳይ ሚኒስትሩ ሰፋፊ ሐሳቦችን ሲሰጡበት ኢራኖች በምክትል የውጭ ጉዳይ ሚኒስትራቸው በኩል መናገራቸው ነገሩ ለዋሽንግተን ምን ያህል አስጨናቂና አሳሳቢ ስለመሆኑ ማሳያ ተደርጎ ተወስዷል። የሀገራቱን መስማማት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ቀድመው ያሳወቁ ሲሆን ተደራዳሪዎቹ በቅደም ተከተል አረጋግጠዋል። ከዚህ በኋላ በርካታ መሪዎች፣ ተቋማትና ግለሰቦች በጉዳዩ ላይ ሐሳባቸውን አጋርተዋል። የአውሮፓ ህብረት፣ እንግሊዝ፣ ፈረንሳይና ሌሎችም ስምምነት ላይ መደረሱ መልካም ሆኖ ሳለ በቀጣይ የሚታዩ ጉዳዮች በፍጥነት እንዲጀመሩ ጠይቀዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ሁለቱ ሀገራት ያደረጉትን ስምምነት አድንቀው በቀጣይ የሚደረጉ ሌሎች ስምምነቶች ላይ የሚጠበቅባቸውን እንደሚያግዙ ተናግረዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እና የአውሮፓ ህብረት ተመሳሳይ ሐሳቦችን ሰንዝረዋል። ሁለቱ ሀገራት ጦርነቱን ለማስቆም ያደረጉትን ስምምነት አጠናክረው በማስቀጠል በኒውክለር አጀንዳ ላይም ከስምምነት እንዲደርሱ ጠይቀዋል። ለንደንና ብራሰልስ ኒውክለርን አስመልክቶ በሚደረጉ ውይይቶች ላይ ማናቸውንም ቴክኒካዊ ድጋፍ ማድረግ እንደሚፈልጉ አሳውቀዋል። የቻይና፣ የጆርዳን፣ የሳውዲ አረቢያና የሌሎች ሀገራት የውጭ ጉዳይ ሚኒስትሮችና መሪዎች የተደረሰውን የተኩስ አቁም ስምምነት በከፍተኛ አድናቆት መቀበላቸውን አሳውቀዋል። ስምምነቱ የሆርሙዝ ወሽመጥ ያለውን እንቅስቃሴ ነጻነት ያለበት በማድረግ ዓለም አቀፍ መረጋጋትን ያመጣል ያሉት ደግሞ ፓኪስታንና ኳታር ናቸው። በጦርነቱ ጊዜ መላ ጠፍቶበት የነበረው የተባበሩት መንግስታት ድርጅት በተደረሰው ስምምነት ደስታውን ገልጾ ስምምነቱ ዘላቂ እንዲሆን ተፈራራሚ ሀገራት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በርካታ የዓለም መንግስታት ለዚህ ስምምነት እውቅና በመስጠት ድጋፋቸውንም እያሳዩ ሲሆን አሜሪካና ኢራን ለተግባራዊነቱ በቁርጠኝነት እንዲሰሩ ጠይቀዋል። በመግባቢያ ስምምነት ደረጃ ተቀባይነት ያገኘው የሁለቱ ሀገራት ስምምነት በሚቀጥለው አርብ በስዊዘርላንድ የመጨረሻ ፍርርሙን የሚያደርግ ይሆናል። አጃንስ ፍራንስ ፕሬስ እና አልጀዚራ የዘገባው ምንጮች ናቸው።